ገባኝ እኮ ተላላኪ መሆኑ ስለገባኝ፣ አሁን ወደ ጥያቄው ስገባ እመቤታችንን ትወዳታለህ? በሚገባ እንጂ። እሺ፣ በጣም ጥሩ። እስኪ አንድ ከእመቤታችን ላይ አንድ ጥያቄ ከመልኩ አልጠይቅህ፣ ትመልስልኛለህ? እሺ፣ ጠይቀኝ። እሺ፣ መልከ ማርያምን እስኪ ለዝክረ ስምኪ እስኪ በልልኝ። ኧረ በስመ አብ አንተ ይኸውልህ፣ አንዱ ይኸውላችሁ እዚህ 5000 ሰዎች ይሄ ሰው አዳምጠኝ፣ አንድ ነገር ልንገር። እኔ ካህን አይደለሁም ዲያቆን አይደለሁም። ለካህን አይደለም። አሁን ግን በቃ አሁን ታስቀድሳለህ ብለህ ጠይቀኛል። ዲያቆንም አይደለሁም። እንደማስቀድስም እንድመልስልህ ልብ በሉ ልብ በሉ። እሺ፣ ተሰጥኦት ተቀብለህ ታውቃለህ? በሚገባ ተቀብለህ ታውቃለህ? ለሶስተኛ ጊዜ ደግመህ ተቀብለህ ታውቃለህ? አዎ። እሺ፣ እንዳይክደኝ አሁን ይላች ከዚህ በኋላ ምንም አይነት ብትለፈልፍ ሚዊት አላነሳም ማለት ነው። ዝም ነው የምልህ። ስለዚህ ተሰጥኦት ተተቀበልክ፣ እስኪ እንደው ከምትቀበለው አንድ ተሰጥኦት እስኪ ይበልልኝ። ይኸውልህ እኔ አሁን ስርዓተ ቅዳሴ አልተማርኩም፣ ግን ተሰጥኦት እቀበላለሁ። ለምሳሌ ተነሱ ጸልዩ ሲባል እንደ ምሕረት ይሁን እንደ ቸርነት ይሁን ያልኩ እቀበላለሁ። ቅዳሴ ታስቀድሳለህ አይደለ? አይደል? እንዳንተ አባባል ማለት ነው። ስለዚህ ምንድን ነው አሁን ይሄ ሁሉ አንተ ይሄን ሁሉ መከራ የምታየው አንተ አሁን ኦርቶዶክስ መሆንን ኮንፈርም ለማድረግ ነው አይደለህም? ይምራን፣ ጨርሻለሁ። በቃ ከዚህ በላይ እንትን አይደለም። እናንተ በቂ ነው። በቃ ጉዳይ አለቀ፣ ተዘጋ ፋይል መተህ ከዚህ በኋላ ኦርቶዶክስ አንተ ነስታች ብለው ነበር። አንተ ነህ የመነኩሴ ተላላኪ ተቀልተሃል። እሺ ቅድም ስትል ነበረ ቤተክርስቲያን ግደሉ አትልም ብለህ አይደለ? አትልም። እኛ በቁርአን አይደለም የምንመራው በመጽሐፍ ቅዱስ ነው። እና ይሄ አንዱ ምንድን ነው የሚለው? ዳዊት ንጉስ ነው። የዳዊት ታሪክ ከሆነ የነገስታት ታሪክ ከሆነ የነገስታት ታሪክ ተጽፏል አይደለም? ሐዋርያት ቅዱስ ጴጥሮስ ኢየሱስ ተከታይ ምንድን ነው የሚለው? ሙሉ አንብበው፣ ችግር የለውም። ለአንተ ቅርብ ስለሆነ አንተ አንብበው፣ ይታይሃል። አንብበው። አልገልም ብለሃል። እስኪ ማን ንገር ለሚያከት አንብበው። እኛ አንገልም። አንደኛ በአዲስ ኪዳን ነው የምንመራው። ያወጣው ጥቅስ ኢሳያስ ነው። አዲስ ኪዳን ያወጣሁት አንብበው። ምንድን ነው ኢሳያስም ደግሞ አይደለም። አታውቀውም መጽሐፉን። አየህ፣ ያወጣውን መጽሐፍ ሚስጥር ነው። አታውቅም። ወላሂ አልተማርክም። አልተማርክም። እሺ አሁን አንብበው። ምንድን ነው የሚለው? ሳይማር እኛ ጋር ይጮሃል። ያላ ይቅራ አንብብ። ምንድን ነው የሚለው? የጠየቅኩን ጥያቄ የማትመልስ ይምራል። እሺ አንብበው። ጥያቄ ልመልስ አይደለም የገባው ጥያቄ ልጠይቅ። ቅድም አሁን ልታነባው አለብህ። ለምን ተኩ አንብብልህ ነበር እኮ ለምን ከበደ? ዳዊት አቤቱ ጠላቶችን ጠላሁ፣ ስለ ጠላትህም ማሰኑ ፈጽሞ ጠላት ጠላዋቸው ጠላቶች ሆኑ አለ። የሐዋርያት አለቃ ቅዱስ ጴጥሮስን ቀለሜንጦስን ፍጽምት ስለምትሆን ሃይማኖት ሰይፍህን መዘዝህ፣ በኢየሱስ ክርስቶስ የማያምኑትን ከሃዲዎችና ጨካኞች በብረት ሰይፍ ተዋጋ አለው። ሁለተኛው ንጉሥ ሶሎሞን።
አሁን ይሄ ይኸውልህ ፖለቲካ አትስራ ምን እኮ ለዚህ እኮ ነው ይምራል። ረጋበል እየተናገረ ያለው ማን ነው? የኢየሱስ ተከታይ መንፈስ ቅዱስ ያለበት የመጽሐፍ ቅዱስ ጸሐፊ ነው አይደለ? ይኸውልህ ኢየሱስ የሚይዙት ሰዎች በቀረቡ ጊዜ ቅዱስ ጴጥሮስ ሰይፉን መዞ ነበር። አልጠየቅኩም። ጥያቄ መልስልኝ። እየተናገረ ያለው ምንድነው? ማን ነው? ጴጥሮስ ነው አይደለ? አሁን ቤተክርስቲያን ገደሉ አትልም ለሚለው ነው ያመጣው። ምንም የሚገናኝ ነገር አለ። ኢየሱስ ክርስቶስ ያመኑትን ግደሏቸው እያለ እኮ ነው ያለ። ተከታይ ምን አለ? በኢየሱስ ክርስቶስ የሚያምኑትን እረዷቸው፣ ያው እዚህ ጋር በሰይፍ ግደሏቸው እያለ ነው ያለው። ይኸውልህ አሁን ይሄንን ላይ መጀመሪያ ተንጨርስ። ክርስቲያኖች ሙስሊሞችን አንገልም ትላላችሁ፣ መጽሐፋችሁ ያው በበለስ ሰይፍ ሙስሊሞች ታርዳላችሁ። ውሸት። መጀመሪያ ይሄን መልስ። ያው መጽሐፉ ግልጽ ውሸት ነው። ይሄን ፖለቲካ ሰርተህ ታጥፈህ ልትሄድ አትችልም። ይሄን መጽሐፍ ልክደው ነው። ይሄን መጽሐፍ ልክደው ነው። በበለስ ሰይፍ ተዋጋ የሚለው ልክደው ነው። አንደኛ ነገር ይሄን መጽሐፍ እኔ አውዱን አላውቀውም። የዚህን መጽሐፍ ትንታኔ ልተነትን አለ የሚገባው። ተምረህና ሴፍዬ ተምረህና፣ በቃ አታውቅም። ተምረህና አያውቅም። አታውቅም ሴፍ የጠየቅኩት ጥያቄ መልስ። መጀመሪያ እኔ የጠየቅኩት ጥያቄ መልስልኝ። መጀመሪያ አታውቅም ይውጣል። የሚያውቅ ሰው አያወራም ይውጣል። ይሄን ያልኳቸው አሁን ይሄ ልጅ ክርስቲያኖች አንገልም አለ። መጽሐፍ ጥያቄን መልስ። ሐዋርያቶቻችሁ ሰይፍ መዛችሁ ኦርቶዶክስ ያልሆነ ካለ ግደሉ ነው ያለው። ጨረስ። አቡኬ የምትለው ያለ ውሸት። አላውቀውም ብለሃል። ተማር ሀቢቢ አልተባክም። ተማር። አይ ምንም አላውቅም ካልክ በቃ እንትን እንዳልከው ሌላ ጊዜ አይተው ደግሞ ትመጣለህ። ምንም ብዙ እንትን አይደለም። አይ ቀጥል። 31 አታብራራልኝ። ወደ እሱ እንግባ። ጠይቆ ነው ልጠይቅ መሰለኝ። ጠይቅ ጥያቄ። ሱራ 9:31 ላይ የፈጣሪን ኦርቶዶክስ ማለት ክርስቲያኖች እንዳጋራን በተለይ ሊቃውንቶቻችን እንደምናመልክ ማርያምን እንደምናመልክ ክርስቶስን እንደምናመልክ ያው ክርስቶስን ኦፍኮርስ ክርስቶስ አምላክ ነው፣ ግን ሊቃውንቶችን ማርያምን ከክርስቶስ ጋር ጨምረን እንደምናመልክ በቁርአን ተጽፏል። እና የፈጣሪ ቃል ከሰማይ የወረደ ከሆነ እኛ ማንለውን ነገር እኛ ማናደርገውን ነገር እንዳደረግን ተደርጎ እንዴት ተከተበ ነው? እሱን ማብራሪያ ካለ ስጠኝ። አመሰግናለሁ። ማስረጃ ያምጣ። ማስረጃ ሱራ 9:31 ማስረጃ። ስለነማን ነው እሱ የሚያወራው? ሴቮርድ ማይክን አንሳ። አንብባ የደገርኩ እኮ ጥቅሱን ሪፈረንስ ሰጠሁ እኮ አባቴ። ኦኬ ኦርቶዶክሶች የሚል አለ? ኖ ክርስቲያኖች ብሎ ነው የሚገልጠው። አውዱን በሙሉ አንብበው። ሱራ 9 ያለውን አውድ ስታነበው እዛ ክፍል ላይ ሊቃውንቶቻቸውን ኦርቶዶክስ የሚለውን ተወው፣ ክርስቲያን የሚለውን የየው ችግር የለውም። ኦኬ ክርስቲያንም የሚላለው አለው። እሺ ምሩ ራውጣለት ይነበብ ጥቅሱ ማስረጃ እንዘታለን። ችግር የለውም። ከእርሱ በቀር ሌላ አምላክ የሌለውን አንድ አምላክ እንዲገዙ ያልታዘዙ ሲሆኑ ሊቃውንቶቻቸውና መነኮሳቶቻቸውን የመርየም ልጅ አልመሲህን ከአላህ በሌላ አማልክት አድርገው ያዙ፣ ከሚያጋሩት ሁሉ ጠራ ይላል። እሺ ክርስቲያን የሚለው አሳየን ቃል በቃል። ቆይ መጀመሪያ ያንተ መረጃ ይሟላ። የታለ ክርስቲያን የሚለው? እንደዛ ከሆነ ሙሉ ስራውን ማንበብ አለብን። የኔ ጌታ ክርስቲያን መሆን ለክርስቲያኖችና ተናገረ መሆኑን እኮ ማወቅ አለብን። በዚህ ማምለጥ አችልም። ኖ አንብብ መጀመሪያ። አየካ ቅድም እንዳለክ በቃ ዝም ብለህ ነው ተጭነህ የምትመጣው። እንዴት ማነማን ናቸው የተባሉት ስልክ ክርስቲያኖች አልክ። ለክርስቲያኖች ደግሞ የሚል የለም እዚህ ላይ። ኢብራን ትስማማለህ? የለም ቁጥር 31 ላይማ የለም። ኢብራን አትስማማም፣ ምክንያቱም ታውቀዋለህ። የለም ወላሂ የለም ሀቢብ የለም። ቁጥር 31 ላይ የለም። ደግሞ ይስቃል እኮ ቤት አልክ። እንዴት ያለው ጅሎ ባል ይመቻ። አይ ይመቻ ይመለስ። ለማንኛውም ይመለስ። ጅል አይባልም ጋሻዬ። ጌታ የሚታርጉ ቅድም ጌታ ያለ እሺ እችን አንድ ታይፕልኛል እንዲገባ ምንድን ነው የምትለው? እስከብባት ሚውት እኮ እያደረከኝ ነው። መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሀሳባቸው ምድራዊ ነው። ሆዳቸው አምላካቸው ነው እና በየትኛው ሀገር ነው የትኛው ሰው ሆዱን አምላክ አድርጎ ያዘው? ለምንድን ነው መጽሐፍ ቅዱስ ሆዳችሁን አምላካችሁ አድርጋችሁ ያዛችሁ ያለው?
ይሄ ፈጣሪን በሆዳቸው ለሚቀይሩ ሰዎች የተጻፈ። ሆዳቸውን አምልከዋል። እግዚአብሔርን ትተዋላ በሆዳቸው ምክንያት። ለምን አምላካቸው አልጋዛለ? አምላካቸው ተውሳን ሆዳቸውን አምላካቸው አደረገን ያለው መጽሐፍ እኮ። ይሄ በቃ ይኸውን አውዳዊ ያኛው ቀጥታ አምላክ አድርገው ያዙ አገራቸው አምላካቸው ነው። በዚህ ተሸጉዳችን ያኛው ያው እዚህ ጋርም አምላካቸው ነው የሚለው አምላካቸው እኮ ሆዳቸው አምላካቸው ነው። የምን ሙስሊም ነው አውዲዮ የሚናገረው ስለማን ነው? ይሄ እኮ ስለማንኛውም በዋናነት ይሄ መልእክት የተጻፈው እግዚአብሔርን ለማምለክ ለተቸገሩ ሰዎች ነው። በሆዳቸው ማስረጃ አጠቅም ማስረጃ ራሱ ወደዚህ ተመለስና የትኛው ሰውን ሆዱን አምላክ አድርጎ የያዘው? ኧረ በስመ አብ ለሆዱ ያደረሰው ይኸውልህ፣ አንድ ሰው ሆዳ ለሆዱ ማደር አምላክ ነው የሚለዋ። ስለ ሆዱ ማደርና አምላክ አድርጎ መያዝ ይለያያል። ለምንድን ነው አምላካቸው ብሎ የሚናገሩ? ይኸውልህ ይህ አውድ ሆዳቸው አምላካቸው ነው ያስባላቸው። አምላክን ለማምለክ ሆዳቸው እንቅፋት ስለሆነባቸው ነው። መሰግናል ጀግና ይመች። ቢያንስ እዚህ ጋር ገብተዋል። መጽሐፍ ቅዱስ ሆዳቸውን አምላካቸው አድርጎ ያዝ ይላል። ሆድ የሚያመልክ የለም። ታዲያ ትርጓሜ ምንድን ነው ካለ ለሆዳቸው አደሩ፣ ሆዳቸውን እንደ አምላክ አዩት፣ ለእሱ ኖሩ የሚል ትርጓሜ ነው ያለው። ማሻአላህ አለ። እንደዛ ከሆነ ወደ ቁርአኑ ደግሞ ስንመጣ ቁርአኑ ምንድን ነው የሚለው? ከእርሱ በቀር ሌላ አምላክ የሌለውን አንድ አምላክ እንዲገዙ ያልታዘዙ ሲሆኑ ሊቃውንቶቻቸውና መነኮሳቱ ምን አደረጉ? አምላክ አድርገው ያዙ። መነኮሳቱን እንዴት አመለኩ ካልን ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላ ኢነሁም ኢዛ አሐሉ ለሂም ሸይአን አሐሉ፣ አንድ ነገር ሊቃውንቶቹ ከፈቀዱ ያስፈቅዱታል። ወይ ኢዛ ሐረሙ ሸይአን ሐረሙ፣ አንድ ነገር ቄሶቹ መጥተው ሐራም ነው ካሉ ደግሞ ሐራም ያደርጉታል። ፈዛሊከ ዒባደቱሁም፣ ይሄ ነው አምልኳቸው አለ። ስለዚህ እናንተ ኦርቶዶክሳውያንና እናንተ ክርስቲያኖች በሙሉ ዓለም ላይ ጣዖት አምላኪ በሙሉ ተከታዮቹን፣ ቄሶቹን፣ መነኮሳቱን ስለሚታዘዝ የእነሱን ቃል ስለሚሰማ አምላክ ተባለ። እንደሚያዟችሁ ደግሞ ከተለቅ ራሳችሁ እንደሚያዟችሁ ሜቢ እንደሚያዙ ካላወቅ ምሳሌ ቄሱ እዚህ ጋር ምን አለ? አንዱ ቄስ ምን አለ እዚህ ጋር? ሁላችሁም ይሁን የት ገባ ቄሱ የት ነህ? አይ እዚህ ነው ቄሱ። አንዴ ሶሪ እዚህ ጋር ቄሱን በተናገረ ተመከቱ። በምግብ ላይ አመድ ጨምረህ ተመገብ አለ። መነኩሴው ምን አለ? መጽሐፍ መነኮሳት ላይ በምግብ ላይ አመድ ጨምረህ ተመገብ አለ። ምግባችሁ ላይ አመድ አድርጎ አላችሁ። አያችሁ አይደለ? እናንተ ደግሞ ይሄን ሰምታችሁ ማድረግ አለባችሁ። ምግብ ላይ አመድ እየጨመራችሁ ትበላላችሁ። ምሳሌ እዚህ ጋር ደግሞ ምን አለ? ቄሶቹ ሳር ተመገብ አሉ። ቄሶቹ ሳር ብሉ አሏችሁ። አያ ስለዚህ ቄሶቹ ህግ ያወጣሉ፣ እናንተ ደግሞ እነሱን ትከተላላችሁ። ስለዚህ ምን ተባለ? አምልኮ ተባለ እንጂ ሊትራሊ ለቄስ ሰግደው የሚል ትርጓሜ የለውም። ግን ደግሞ በታሪክ ለቄስ የሚሰግዱም አሉ። እሺ አልጨረስም ጌታ አልጨረስም። በመቀጠል አየሃ ጭኖን ይላኩ ወንድሜ፣ ቅድም ወገንህ ነግሮሃል በደንብ እኔ እንደዚህ ነግሮሃል። ሪፍሌክት ላድርግ እንጂ ሚውት አታርገኝ። አልጨረስኩም። አውርቼ ጭኖን ይላኩ በሐቢቢ ወላሂ አትለቀውም። ጭኖን ይላኩ ምሳሌ ቁጥር 31 ላይ ክርስቲያን የሚል አለ የለም። ግን አለማወቅህ መሰለህ አለማወቅህ ከፍ ብትል እኮ እንደዛው ጋር ከፍ ብትል ክርስቲያኖች እኮ ይላል። አየሃ አታውቀውም፣ አላነበብከውም። ስላነበብኩት ተበላ ተሸወርክ እንጂ እዛው ላይ እኮ ክርስቲያን የሚል አለ። ግን አንተ ጭኖ ስለላኩ ከጎኔ ላለው ልጅ ንገረው። እሱ ያለ ከቁጥር ሰዓት አሳየኝ ነው። አላሳየኸውም። ማሳየት እኮ ማሳየት አልቻልኩም። ስለዚህ ሌላ ጊዜ ተጭኖ ከምትሸወድ ራስን ከምትወራ ጥንቃቄ አለ ማለት ነው። እንግዲህ ሳር ብላችሁ መጽሐፋችሁ ሳር መጽሐፉ ሎቱ ስብሀት ቅርታ በአንድ አርገኝና ምናልባት ነገር ፖለቲካ እንዳይሰራ እናንተንም እንዳላሰድብ ማለት ነው። እኔ የኦርቶዶክስ እምነት ተከታይ መማር ማወቅ ስለፈለጉ ነው እና ይህም ብቻ አይደለም ራሴንም መግለጥ ካስፈለገ ገልጻችን አሁን አንድ ቪዲዮ ማሳየው ስላለ እሱም በቪዲዮ ክርስቲያን ለመሆኑ ያሳየኛል። ከመኝታዬ ተነስቻለሁ። ላስቸግርህ አንድ ጊዜ ፖለቲካ እንዳይሰራበት ብዬ ጀማ ታብታብ አድርጉ። ዛሬ ቄሶቹ እንዳቅሞች መጥተው ያዳመጥ ነው እና ማነህ ወርዷል እንዴ? አለ አይደል? ያስገባል አለ እዚህ ነው። ይሄው ስለዚህ ይሄ ቢያንስ ማለት ነው። ለምንድን ነው ሀሳብን ሳልጨርስ የምታስወርደኝ? ይምራን እሺ አንድ ጊዜ አዳምጥ ወዳጅ። ይሄ ይታያል አይደል? ይሄ ይታያል። እሱ እኮ ኢምራን ጋርም አለ። የኢምራን እና ኢምራን ጋር እንደዚህ እንሰግድለት
ስሜን አንበሽ ከዛ ውጭ ፖለቲካ እንዳሰራ አንዴ ናንብበ የምስክርነት ወረቀት ዋርካ ጉዳት አምባ ቅድስት አርሴማ ቤተክርስቲያን እሱ በገንዘብ በጥሬቃ ሆነ በሌላ ማቴሪያል በማሟላት ለቤተክርስቲያን የተራዱ ስለሆነ ፍቅር ለነበረች ደብረ ሰዓቱ እና ጊዜው እንዲሁም ዘቦ በማውጣት ከፍተኛ በነጻ ስራ የሰሩ በመሆኑ ለሰሩት በጎ የቅዱሳን አባቶች ጸሎት የእመቤታችን በረከት አይለወጥ። አባታችን በጸሎቱ አብሮ በመሆናቸው እየገለጸን ከምስጋና ጋር ይህን ሰርተፊኬት ሰጥቶታል። ቤተክርስቲያን የሰጠችኝ ሰርተፊኬት አባ ምን ትላለህ? የእርሳቸው ፎቶ ቢኖር ነው እርሳቸው ምንል እዚህ ጋር እኮ ማን ይሁን ማን የማንንም እንኳ አንስተው ሊያሳዩ ይችላል። ፎቴን እልክልሃለሁ ወዳጅ። ይኸውልህ አሁንም በደንብ ማሳይቅ ሰርቲፊኬቱ ጋር በደንብ ማሳይቅ። ይኸውልህ ይሄ ማስረጃ አይሆንም። ቆይ ለአንተ አይደለም ይሄን ያንተ እንደውም ምን ይሄን ያህል አይደለም። አሁን አንተ ሙስሊም ነው ላልከው ገባህ? ሙስሊም ላልከው ከዛ ውጭ ለአንተ ይህን መግለጽም ለእንዳንተ አይነት ማለት እውቀት የለም ስለ ኦርቶዶክስም ማለት ለአንተ እንደዚህ ማለትም ያስፈልግ። ከዛ ውጭ መታወቂያን ለአንተ እልክልሃለሁ በደንብ እዚህ ጋር እንደ አህያ ተጭነክ። በነገራችን ላይ ማለት ነው እኔ እውነቴን ይቅርታ አድርጉልኝ በእውነት ወንድሞቼ እህቶቼ፣ ሙስሊም ወንድሞቼ፣ ክርስቲያን ወንድሞቼ እህቶቼ የህዳር አህያ ነህ አንተ። እውነት የምነግርህ የህዳር አህያ ማለት የተጫነችውን ብቻ የምታደርስ ማለት አንተ ተጭነህ መታል። ከዚህ ነገር ውጣ። ወጥተህ ምን አለ መሰለህ እኔ ችግር የለውም በፈለገ ነገር ብትለኝ ነገ እንኳን ነገ ብሰልም እንኳን በፊት ሙስሊም ነበር እንዳትለኝ ብዬ የነገ ሙስሊም ነህ አንተ እባክህ ዝም ብለህ አትልፋ። ቆይ አንዴ ይቅርታ ወንድም እሺ፣ አንድ ጊዜ ብታል አሁን አንተ አስልመኛል እኮ አይደለ? ስለዚህ ነገ እንኳን ብሰልም ሙስሊም ነበር እንዳትል ብዬ ይህን ያሳየውም እንጂ ለአንተ ላሳይ ላብራራ ልፈልግ ያለ እኔ ደግሞ እልክልሃለሁ ከልጅነት እስከ እውቀቴ ካደግኩበት ቤተክርስቲያን በውስጥ እልክልሃለሁ መታወቂያ። አንተ ግን ማለት ነው አንተ የአይዲ መታወቂያን አትልክልኝም። እርግጠኛ ሆኜ የምነግርህ ለምን ብትለኝ ቅድም እንዳልኩህ ተላላኪ ስለሆነ ባይዜ ከተማ ላይ ያሉ መለኩሴ ቀሚሳቸውን እየጎተቱ ሴት እየደፈሩ ያሉ ገባ ልጃቸውን አስተኝተው ቤተ መቅደስ ሄደው የሚቀድሱ የእነሱ ተላላኪ የማልፈራበት የምነግርህ ማለት ነው። ሊካርድ ላይ እዚህ ጋር ሆኖ እዚህ መናገር ስለማልፈልግ አሁን ምን አለ ስለ ኮረኮርከኝ ገባ አይደለም? ለአንተ ወይ ሙስሊም መሆን ለአንተ እንትን ሊሆን ይችላል አይደል? ገባ ነገ በሆን ግን ፖለቲካ እንዳሰራበት ብዬ ይመች። ለማንኛውም ወንድሜ ከዚህ በኋላ ለአንተ መልስ አልመልስም። እነዚህ ናቸው። ሰላም አለይኩም በደንብ ገብቶ በኋላ በደንብ ማሻል በደንብ የገባ በዛሬ እና ንስሐ ግባ። አይ ኢምራን ጥሩ ነበረ እንትኑ አንዳንዴ አሪፍ ነው የምናደርገው ውይይት፣ ግን ሀሳብ ሳንጨርስ ሚውት ስለምታደርገኝ እንደገና ደግሞ ቅድም ስላወረድከኝ ሀሳብ ካልጠቀለል ደግሞ እዚህ የመግባታችን ጥቅም ምንም ጠቀሜታ የለውም። አንተ ወገን የመሰለ አንተ ባይዘ ልንገርህ ችግር ጥሩ ሰው እኮ ነው ወላሂ ጥሩ ሰው ነን፣ ግን ችግሩ አልተማርክም እና እንትን ነው የነገረው ስለመሰማው እና ይበቃል። ስለዛ ረፍታግ እና ነገራ ይበቃል። አንድ ሰውም ጋር መቆየት ተገቢ ስላልሆነ በደንብ አስረግጠው ተነግሮሃል። ስለዚህ ይችላል ረፍታግና ደግሞ ነገ ትመጣለህ። እናመሰግናለን ማለት ነው። አቡኪ ጃ የተጨመር ካለ ጨምርበት፣ ካልሆነ ወደ ታችን እንወድ። አይ ኢምራን ታስተናግደኛለህ አንድ ወይ ኤየው መጣክ ዜድ በእውነቱ እናመሰግናለን ለነበረው ሰዓት እና ለነበረን ቆይታ ማለት ነው። ዱዓም ደግሞ ታደርጎታል እንጸልይልዎታለን። አላህ ትክክለኛው መንገድ ይማራችሁ እና እስካሁን በላይ ጉዳይ ደግሞ ሰውዬው በተናገረ ያስቀየማችሁ ነገር ካለ በጣም ይቅርታ ጠይቆታል። አይ እሺ እዩ አይ ምን ሊዲያ ትቀርማለች። ሊዲያ ሰላም ብያለሁ። ሰላሙን አላመን ተቢያል ሁዳ እንደነሽ ወገናችን ደህና ነኝ እግዚአብሔር ይመስገን። ከየት ቤተ እምነት ነሽ? ሊዲያ አለ ማለቴ ማን ነው? እንትና ቪዲዮም አልሰራም አልሳደብም ማለት ነው። አሁን መጥቶ ተቋርጦ ነበር።
እሺ ዳታ ወደ ታንተ ሲቀይር ነው። ስለዚህ በጣም ይህ ሰው ገብቶ ሙስሊም ነህ ብሎ ሲል በእርጋታ ስላልተሳደብኩ ከሆነ እንግዲህ እኔ የሚሳደቡ ኦርቶዶክሳውያንን አልወክልም። እኔ ኦርቶዶክስ ነኝ ከማይሳደብ ውስጥ በቃ። ስለዚህ ለዚህ ስለሆነ ምናልባት ስላልተሳደብኩ ወይም ኢምራን እንደዚህ ነው ስላልተሟገ ስላልተከራከር ሊሆን ይችላል። እና ለማንኛውም በቃ እኔ አሁንም ቢሆን መስማት መማር ነው የምፈልገው። እማራለሁ፣ ጠይቄ ተምሬ እመልሳለሁ ማለት ነው። ከዚህ ውጭ ኦርቶዶክስ ተዋህዶ እምነት ተከታይ ነው። ምናልባት እንዳትወዛገቡ እዚህ ጋር ነገ ግን ብሰልም እንኳን ሙስሊም ነበር እንዳይባል ማለት ነው። የነገን አናውቅም፣ ፈጣሪ ነው የሚያውቅ። ዛሬ ነው። እስከ ዛሬ ግን ያለሁበት ድረስ ከዚች እድሜ ድረስ ግን ከልጅነት እስከ እድገት ድረስ ኦርቶዶክስ ተዋህዶ ተከታይ ነው። ስለዚህ ከሙስሊም ወንድሞቼ እህቶቼ ጋር በጉርብትና በጓደኝነትም አብረን ያደግን እስካሁንም ድረስ አብረን ስለሆነ ስለዚህ በቃ